ሐምሌ 19 ቀን ምንም ታስታውሱት ማንንም ታስታውሱት? ቅዱስ ቂርቆስና ቅድስት ኢየሉጣ። ቅድስት ኢየሉጣ ምንድን ነበር የሆነው የደረሰባት ነገር? በርሚሉ ሲፈላ ምን አለ? በጣም ደነገጠች። ሕፃኑ ቅዱስ ቂርቆስ ምንድን ያደረገ? ምን ብሎ ነው የጸለየላት? የመንግስተ ሰማያትን ምስጢር ምን በልላት ነው ያለ? ግለጽላት ነው ያለ። ሰው የመንግስተ ሰማያት ምስጢር አያችሁ፣ የ3 ዓመት ልጅ የፈላ በርሚልን እንዲንቅ ያደረገው የመንግስተ ሰማያት ምስጢር ገብቶት ነው። የእናቱን ጡት ትቶ እንጀራ ዳቦ ማር በሚልበት አፉ ክርስቲያን ነኝ የፈለግከውን አርገኝ እንዲል ያደረገው የመንግስተ ሰማያት ምስጢር በዚህ ሕፃን ልጅ አይምሮ ተቀርጾ ስለነበር እና ለእናቱ የጸለየላት ይሄ ነው። የፈላ በርሚል እንኳን ቢሆን ድምፃ ለጽድቅ ከመነጎድጓደ ክረምት ነው የሚለው ቅዱስ ያሬድ። ሲፈላ የነጎድጓዱ ድምፅ የበርሚሉ ድምፅ የክረምት ነጎድጓድ ያህል ይሰማል ይላል። የመንግስተ ሰማያት ምስጢር ለገባው ሰው የፈላ በርሚል እንኳን ቁም ነገር አይደለም። ገለጸላት። ሲገለጽ ምንድን ነው ያለው? ኢትፍሪ እምንፈጽም ገድለነ፣ እናቴ አትፍሪ፣ ነይ ገድላችን እንፈጽም፣ ነይ እንሂድ። ልጅ የእናቱን ቀሚስ እየጎተተ የሚሄድ የእንጀራ መሶብ ወዳለበት ነው ወደ እሳት እየጎተተ ይወስዳል። ይሄን ሕፃን ልጅ እናቱን እየጎተተ እሳት እንዲሄድ ያደረገው ምንድን ነው? የመንግስተ ሰማያት ምስጢር አትሉም? የምን ምስጢር ነው? የመንግስተ ሰማያት ምስጢር እሳትን እንዲደፍ የ3 ዓመት ልጅ እሳትን እንዲደፍር ያደረገው የመንግስተ ሰማያት ምስጢር ነው። ምነው የዚያችን ሀገር ክብር እንደው ባገባን። እኔም እኮ እያወራው ነው፣ ግን አልገባኝም። መግባት ማለት በእሷ ፍቅር ተይዤ ከዓለም ፍቅር ስወጣ ነው። በእውቀት ደረጃ ገብቶኛል፣ በፍቅሯ ግን አልታሰርኩም። እውነት ለመናገር እግዚአብሔርን እወደዋለሁ፣ ግን ኃጢአትም እወዳለሁ። ችግሩ እሱ ነው። ከኃጢአት የሚያወጣን የመንግስተ ሰማያት ፍቅር ነው እና